ሰላም በባለፈው ቪዲዮ ስለ ብሊቺንግ ክሬሞች ጉዳት እና የሚያስከትሉትን መዘዞች ዘርዝሬላችሁ ነበረ። ብሊቺንግ ክሬሞች በመሰረታዊ መልኩ ለማቅላት የሚጠቀሟቸው ሶስት ጎጂ ኬሚካሎች አንደኛ ሜርኩሪ ነው። ሁለተኛ ደግሞ በጣም ስትሮንግ የሆኑ በጣም ጠንካራ የሆኑ ክሬሞች ፊት ላይ ለረጅም ጊዜ መጠቀም የማይሆኑ የማይመቹ ወይም የማይመከሩ ክሬሞች ስቴሮይዶች ናቸው። ሶስተኛው ደግሞ ሃይድሮኪኖን የምንለው ነው። ሃይድሮኪኖንም አንዳንድ ጊዜ በሕክምና በሐኪሞች ይታዘዛል፣ ግን ለተወሰነ ጊዜና አጠቃቀሙም ደግሞ በጥንቃቄ በሐኪም ትዕዛዝ ብቻ የሚታዘዝ ክሬም ነው። ዛሬ ልነግራችሁ የፈለኩት ስለ አንደኛው ኢንግሪዲየንት ነው። እሱም ሜርኩሪ ይባላል። በተለይ ደግሞ ተደብቀው የሚሸጡ ክሬሞች ላይ ብዙ ጊዜ ይገኛል። ምክንያቱም ጥሩ ለውጥ ያመጣል። ብሊቺንግ ኢፌክት አለው። ፊታችን ላይ ሲደረግ ሲቀባ በጣም ጥቁረትን የማስወገድና በጣም የማቅላት ባህሪ ያለው። ለዚህም ነው ብዙ ካምፓኒዎች ወይም ብዙ አምራቾች ይህንን ኬሚካል ይጠቀማሉ፣ በጣም በከፍተኛ መጠን ማለት ነው። ነገር ግን ይሄ ነገር ብሊቺንግ ካረገ በኋላ ወደ ሰውነታችን ገብቶ በጣም ከፍተኛ ችግር ሊፈጥር ይችላል። ቆዳችን ላይ በጣም የተለያዩ ችግሮችን ሊፈጥር ይችላል። ከዛ ውጭ ደግሞ በዋና መልኩ የአንጎላችን ክፍል ላይ የተዛባ መዛባትና ከፍተኛ ችግር እንዲከሰት ሊያደርግ ይችላል። ከዚህም አንደኛው የመርሳት ችግር፣ የመስማት የማየትና የመናገር ችግር ሊያስከትል ይችላል። እንዲሁም እንቅስቃሴያችን የተናበበ እንዳይሆን ያደርጋል እና መዋጥ እስኪያቅተን ድረስ ማኘክና መዋጥም ሊያቅተን ይችላል። በጣም ለረጅም ጊዜ ደግሞ ከፍተኛ ድካም፣ አቅም ማነስ፣ ክብደት መቀነስ እንዲሁም ጨጓራችን ሲስተም እንዲዛባ እንዲሁም ደግሞ የነርቭ ስርዓታችን እንዲዛባ ሊያደርግ ይችላል ማለት ነው። ስለዚህ ሁሌም እንደምንለው ብጉርና ማዲያት ወይም ጥቁረት ነገሮች ካሉ ሐኪም ጋር ሄደን በሐኪም ብቻ የሚታዘዙ ክሬሞችን ብንጠቀም ይመከራል። ምናልባት ሞይስቸራይዘር፣ ክሊንዘር፣ ሰንስክሪን እነዚህ ነገሮች ያው ጥሩ ብራንድ የሆኑትን ብንጠቀም ጥሩ ነው። እነሱን ከየትም ቦታም ብንገዛ ብዙም ይሄን ያህል ጉዳት ላይ ያደርሱ ይችላሉ። እነዚህ ነገሮች ግን ብሊቺንግ ክሬሞች ለገበያ ሲባል ብዙ ውስጣቸው የሚጨመሩ ጎጂ ኬሚካሎች ስላሉ ጥንቃቄ ብናደርግ ጥሩ ይሆናል ማለት ነው። አመሰግናለሁ።